ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋልና እግዚአብሔርና ሙሴ መልአኩ አላሉም ታውቃለህ እግዚአብሔር ነው የሚዋጋው ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ እግዚአብሔርም ሙሴ እጅን በባህሩ ላይ ዘርጋል ያው እንዲህ ያደረገ እንዲህ አይነት ታምር ያደረገ ነብይ አንበሳ የሆነ ነብይ እግዚአብሔር የመረጠው ነብይ ብሉይ ኪዳንም አዲስ ኪዳንም ላይ ስሙ የከበረ ነብይ ግን ሲዘመርለት አናይም እንዲህ አይነት ነብይ አንተ ለአርሴማ ተዘምርልኛለህ አይደል ለማይወለተ ጊዮርጊስ ተዘምራለህ አይደል እጅን በባህሩ ላይ ዘርጋ ውሃውን በግብጽ ያለ በሰረገሎች በፈረሰኞቹ ላይ ይመለሳሉ ከእግዚአብሔር ጋር እንደዚህ አፍላፍ ነው የሚያወራው አየው ሙሴም እጁን በባህሩ ላይ ዘረጋ ባህሩ ማለዳ ወደ መፍሰሱ ተመለሰ ግብፃውያንም ከእርሱ ሸሹ እግዚአብሔርም ግብፃውያንም በባህሩ መካከል ጣላቸው ይላል ውሃም ተመልሶ በባህላቸው ወደ ባህሩ ላይ የገቡትን ሰረገሎች ፈረሰኞች የፈርዖን ሰራዊቱን ሁሉ ከደነ ከነርሱ አንድስ እንኳን አልቀረም የእስራኤል ልጆች በባህር ውስጥ በየብስ ሄዱ ውሆች በቀኛቸው በግራቸው እንደ ግድግዳ ሆኑላቸው ምክንያቱስ ይሄንን የእግዚአብሔር መለኮታዊ ተአምራት ነው የተደረገው እግዚአብሔርም በዚያን ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ ይላል አይገርምም መልአኩና እግዚአብሔር ሙሴ የእስራኤል ልጆች ከግብፃውያን እጅ አዳኑ አይልም አዳነ ነው ለብቻው ነው አዳነች አይልም አዳነ ነው እስራኤልም የግብፃውያን ሬሳ በባህር ዳር አዩ እስራኤልም እግዚአብሔርን በግብፃውያን ላይ ያደረጋትን ታላቂቱን እጁን አዩ ነው የእግዚአብሔርን እጅ ነው ያዩ እጇ ታየች የመቤት የሚል የለም የሙሴ እጁ ታየ የሚል የለም ብራዘር የሱ ማዳን እጅ ነው ታየ እግዚአብሔር ህዝቡም እግዚአብሔርን ፈሩ በእግዚአብሔርና በባሪያው በሙሴ አመኑ ይላል ማለት ምን ማለት ነው እግዚአብሔር አያዩትም ነበር እግዚአብሔርን በመልክ በሙሴ አመኑበት እግዚአብሔር ባሪያ እንደሆነ እግዚአብሔር ለባሪያው ለሙሴ እንደሚናገርና በሱ እጅ የሚደረገው ተአምራት በሙሉ እግዚአብሔር ያደረገው እንዳለ አመኑ ይላል ከዚያ ማትልም ይሄን ሲያዩ ያው ለዘማሪው ሙሴ እዚህ ጋር ሊዘመርለት ሲገባ እሱ አብሮ ይዘምራል አይገርም ያውኖቹን በሱቲ ተቀልለው ዳንቴል አልብሳ አሪቲና ምናም ነገር ከግራና ከቀኝ አድርገው ነጭ ዳሉ ባንጃ ሰንደል ጭሳጭስ የለመደ ትውልድ ማለት በዚያን ጊዜ ቤቱ ጊዜ እስራኤላውያን እግዚአብሔር በድንቅ ባሻገረ ጊዜ በዚያን ጊዜ ሙሴና የእስራኤል ልጆች ይሄን መዝሙር ለእግዚአብሔር ዘመሩ እኔም ምላችሁ ለእግዚአብሔር ዘመሩ እንዴት ነው ለሙሴ የማይዘመር እንዴት ነው ለእግዚአብሔር መልአክስ የማይዘመር ለቀድመ እግዚአብሔር መልአክ አየነው አልነበር የእስራኤል ልጆች ሲዘምሩ ሙሴ አብሮ ከነሱ ጋር ዘማሪ ሆኖ ለእግዚአብሔር ከዘመረ ለመልአኩና ለሙሴ ካልተዘመረ እናንተ ለእግዚአብሔር ብቻ መዘመር ሲገባችሁ ለምንድነው ለነ ሙሴና ለነ ሚካኤል እንኳን ካልተዘመረ አንቺ ለነ አርሴማና ለነ ከተማ ዘምራለሁ ብላችሁ ምትሉት መልሱን ወዲ ይበሉ የገባችሁም ቢሆኑ ማለት ነው ወንድሞች ማርያምን ከበሯን አንስታም እንዳለች አቤቱ እንዴት እንደምወደው አቤቱ በአማልክት መካከል እንዳንተ ያለ ማን ነው በምስጋና የተፈሩ ይላል የተፈራች በምስጋና ይላል በምስጋና የተፈራህ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ካንተ እኩል የሚዘመርለት ለመድኃኒዓለም በዘመርሽበት እጅሽ ለአርመኑ ወታደር ተዘምሪያለሽ ለመድኃኒዓለም እልል ባልሽበት አፍሽ ለአርሴማ እልልት ያለሽ አይደል አይገባትም ስልሽ አይገባቸውም በምስጋና የተፈራ የአብርሃም አምላክ በቅድስና በድንቅን የሚያደርግ የይስሐቅ አምላክ በቅድስና የከበረ የእስራኤል አምላክ የያዕቆብ አምላክ ሱራ የሚዘመር ቀኝህን ዘረጋ ምድርም ዋጠቻቸው በቸርነት የተቤዠውን ህዝብ መሯቸው እንኳን አይልም መራህ በኃይልም ወደ ቅዱስ ማደሪያ ያገባቸው አሕዛብ ሰሙ ተንቀጠቀጡ ፍልስጤማውያን የሚኖሩትም ምጥ ያዛቸው የዚያን ጊዜ የኤዶም አለቆች ደነገጡ የሞዓብ ኃያላን መንቀጥቀጥ ያዛቸው በከነዓን ምድር የሚኖሩ ቀለጡ አቤቱ ህዝብህ እስኪያልፍ ድረስ የተቤዠው ህዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው በክንድህም ብርታት እንደ ድንጋይ ዝም አሉ ይላል የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በእኛ ላይ የሚነሱ የአጋንንት ነው የሰውን አላልኩም የአጋንንት ሰራዊት በስም አድራሻችን የተመደቡ ክፋትን የሚያወሩ በጌታ በኢየሱስም እንደ ድንጋይ ዝም ይበሉ
የአጋንንት የሉሲፈር መልእክተኞች የሰይጣን ሰራዊት ነው ያልኩት። በእግዚአብሔር አምሳል የተፈጠረን ሰው አይደለም እኛ የምንለው። ለይተን ከሰው ጀርባ የሚሰራውን በክርስቶስ ኢየሱስ ባለ በወንጌል ዕውቀት ላይ የተነሳ የሰው ሐሳብ እንደ ድንጋይ ዝም ይበሉ የአጋንንት ሰራዊቶች እንደ ድንጋይ ዝም አሉ ይላል። በክንድ ብርታት እግዚአብሔር ስሙ ይባረክ። አቤቱ አንተ ታስገባቸዋለህ፣ በርስት ተራራ ትተክላቸዋለህ። አቤቱ ለማደሪያ በደረከው ስፍራ አቤቱ እጆች ባዘጋጁት መቅደስ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። የፈርዖን ፈረሰኞችና ሰረገሎች ወደ ባህር ገቡ። እግዚአብሔርም ካለ በኋላ ማርያም ቁጥር 20 የሚለውን ታያለህ። ሊዘመርላት የሚገባ ከአርሴማ ታንሳለች እንዴት ሴትዮ? በፍጹም የአሮን እህት የሙሴ እህት ማለት ነው ታላቂቱ ማርያም። ነብይቱ ማርያም ከበሮዋን በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋሏ ወጡ። ማርያምም እየዘመረች መለሰችላት። ይሄ ዘፈን ብሎ የሚለው ቃል የዕብራይስጥ ቃል መሃሎል ማለት መዝለል ማለት ደስታቸውን መግለጥ ጮቤ መርገጥ እንደሚባለው። ማርያምም እየዘመረች መለሰችላቸው። ምን እያለች መለሰችላቸው? በክብር ከፍ ከፍ ብለናልና አለች። እኔም ነብይ ስለሆንኩ ቅድስት ሴት ስለሆንኩኝ ወንድሞቼም አሮን ካህን ስለሆነ ወንድሜም ትልቁ ማለት ትንሹ ሙሴ ነብይ ስለሆነ አብረን ከፍ ከፍ ብለናልና ነው ያለችው። መለሰችላቸው በክብር ከፍ ከፍ ብሏልና። አቅ ይዘመርለት ጌታዬ። ምላሴ ከትናጋይ ጋር ይጣበቅ፣ የስትንፋሴ ከኔ ላይ ሲቆረጥ ድረስ ለጌታዬ ብቻ በሕይወቴ ዘመን ሁሉ ለእግዚአብሔር ቀኛለሁ እንዳለ ዳዊት። ሌሎቹስ ይቆጨኛል ያለፍኩበትን ዘመን በእነዚህ እጆቼ ከበሮ ይዤ እንዴት እንድሽከረከር እንደነበረ ወንድሞቼ ናቶቼ። አሁን ግን ከበሮዬን ሳነሳ እንደ ማርያም ለታረደው በግ ነው። ለእግዚአብሔር ዘምሩ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ለኛም ዘምሩኛ ጻድቃን ነን አላለችም፣ ቅዱስ ነን አላለችም። ግን ጻድቅ ሴት ናት እኮ ነብይት ናት፣ እግዚአብሔር የመረጣት። ፈረሱና ፈረሰኛውን በባህር ጣለ ብላ ሙሴም የእስራኤል ልጆች ከኤርትራ ባህር አስጓዘ። ወደ ሱር ምድረ በዳ መጡ። በምድረ በዳውም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራ በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡት አልተቻላቸውም። የዚያን ስፍራ ስም ራማ ብሎ ማራ ብሎ ጠራ ይላል። ማራ ብሎ ጠራው። ህዝቡ ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ ይላል። ይሄ ሰው ወደ እግዚአብሔር ጮኸ ይላል። እግዚአብሔርም እንጨትን አሳየው፣ በውሃም ላይ ጣለው፣ ውሃውም ጣፈጠ። በዚያ ሥርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው ብሎ ማሪ ሆኖ ለእግዚአብሔር ቆመ። አሁን ምን ይሉናል? ለአቡነ አረጋዊ ከሶሪያ ለመጣ የአረብ ሽማግሌ ለምን አዘምሩላቸውም ለአቡነ አረጋዊ ይላል። ሲያምረው ይቀራል፣ የኔ እጅ አያጨበጭብም ለሙታን። በቃ አንደበቴ ምስጋናን ቢያወጣ የከናፍርቶቼ ምስጋና ባቀርብ ለጌታዬ ተታረድልኝ በቃ ለኢየሱስ ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ። ሌሎቹስ ማርያም ቢሆን ሲያምራት ይቀራል፣ አንዘምርላትም። ማዋረድ እንዳይመስል ዝማሬ ለእግዚአብሔር ብቻ ስለሆነ አንተ ላገኘው እኮ ዝማሬ እኮ አትዘምርም እንዴ? ነውር አይደለም እንዴ? እናንተ ያዕቆብ ቤቶች በሌሊት ይላል እጆቻችሁን አንሱ ይላል መዝሙረኛው ዳዊት። እጆቻችሁን አንሱ ለእግዚአብሔርም እልል በሉ፣ እልል በሉ፣ እልል በሉ። ወንድሞቼ ናቶች ዳዊት ይሄን ነው የሚናገረው። እጆቻችሁን ስታነሱ በሌሊት ወደ እግዚአብሔር ለእግዚአብሔር እልል በሉ። ምስጋና የሚገባውን እግዚአብሔርን እሱን እጠራለሁ፣ ከጠላቶቼም እድናለሁ። እግዚአብሔርን ሁሉ ጊዜ እባርከዋለሁ፣ ምስጋናውም ዘወትር ባፌ ነው ይላል ዳዊት። ጥያቄ አለን ዳዊት ለሌሎች እድል የለው። ዳዊት ለትልቁ አባት የተስፋን ቃል ለተሸከመ እግዚአብሔር በቤቱ መጥቶ በሩን አንኳክቶ ሳራ ቂጣ ጋግራ ላበላችሁ ለእግዚአብሔር ነው እንጂ የዘመረው ለአብርሃም። ዳዊት ካልዘመረ አንተስ ዚፕ አድርጋ ለፍጡራት ዘመረ። ዳዊት ለይስሐቅ ካልዘመረ፣ ዳዊት ለእስራኤል ለያዕቆብ ካልዘመረ አንተ ከታምታ ነው ዘመርልኝ። ከዳን እስከ ቤርሳቤ ቃሉ በምድር ጠብ የማይለው ነብይ ሳሙኤል ካልተዘመረለት አንተ ከታምታ ነው ዘመረው ለነማው የወለተ ጊዮርጊስ ከታምታ ነው ዘመረው ለሚኒሊክ ለብፁዕ አቡነ መርቆሬዎስ ለብፁዕ አቡነ ማትያስ ይያል አለፈ እኮ ያ ዘመን። አቤት አለፈ ስልክ እኔ ወንጌል እንዳገለግል ነው የጠራኝ። ስለዚህ ሌሎቹን ለቀቅ
መድኃኔ ዓለምን ጠበቅ በቃ ከሱ ውጪ አዳኝ ለአምላኬ በምኖርበት በህይወቴ ዘመን ሁሉ እዘምርለታለሁ በቃ ስለዚህ እንደዚህ ብዬ ዘምራለሁ በእኔ ዘር ውስጥ ሁሌ ነው የምናገረው እንግዲህ በእኔ ዘር ከኔ በኋላ አይመለክም ካንተ ሌላ አይዘመርም ካንተ ሌላ ከአብርሃም አምላክ ውጪ ልጆቼ እኔ ጠራቸውን ጻድቅ የተባሉ ቅድም እንዳልኩ ከሀገር ከውጭ ሀገር ገቡ የተባሉ አገር ውስጥም ወጡ የተባሉትን በሙሉ ልጆቼ ስማቸው እንኳን አይጠሯቸው እንኳን ሊያመልኳቸው አገር ግየስጨር ዘመኔ ሲደርስ የክርስቶስን ኢየሱስን ወንጌል እየነገርኳቸው ነው ያለሁት እግዚአብሔርም ደግሞ ልጆቼ ለጣዖት አምልኮ አሳልፎ አይሰጣቸው ከእግዚአብሔር ውጪ ለማንም ሲያምረው ይቀራል አልኩ ለምን መልአክ አይሆን የእግዚአብሔር መልአክ አንዘምርለት ምክንያቱም እሱም ባሪያ ነው እኔም ባሪያ ነኝ ጌታችን ማን ነው ፈጣሪያችን ማን ነው የሚካኤልም የኔም ጌታና ፈጣሪ ማን ነው እግዚአብሔር ነው ለመላእክት ዘምር ብሎ ያለኝ እግዚአብሔር በዚህ ቅዱስ መጽሐፍት ውስጥ አንድ ቦታ ላይ አልተጻፈ አባቶቼ ነቢያትም አላደረጉትም ሐዋርያቱም አላደረጉትም ኬታምጥቼንም ሰግደው ኬታምጥቼንም ዘምርለት በተለይ ዝማሬ አንቺ ተሰብስበሽ ና ሚካኤል ና ስላልሽ የሚመጣልሽ አይመስልሽ በመጀመሪያ ሚካኤልን ና ብሎ ለማለት ከፈጣሪ ጋር መስማማት አለብሽ ጠላቱ ስለሆንሽ ጠላቶቹ ሳለን በልጁ ሞት ታረቅንም ብሎ የሚለው መታረቅን አግኙ በመጀመሪያ ናይ የመየ አርያም አንቺ አይደለሽ የምትጠሪያት በጠሪያትም አትመጣ ምክንያቱስ ሞታለች ቁርጣችሁ ነው መርዶ ሞታለች ነፍሷ በእግዚአብሔር ገነት አለ የሙታንን ትንሣኤ በሚያዩበት ቀን ትመጣለች ሚዩት አርጊ መሰረት ተነሳች አይደል እደግመዋለሁ ማርያም ሞታል አርያም ወረደች አሸዋ ላሸዋ ሶዋል እና ምን ይሁን ወደ ግብጽ ተሰደር ነው ኦኬ ማን ነው ማርያም ወረደች አሸዋ ላሸዋ ብለሽ ዘምሪ ብሎ ያለሽ ለፍጡር የሚዘምር ክርስትና ወንድም በእስራኤል ታሪክ ውስጥ አታገኝ በሁለቱም ኪዳናት ውስጥ ለፍጡር ዝማሬ ይገባል ብሎ የጻፈ አንድ አገልጋይ ደግሞአለው አንድ አገልጋይ ነቁጣ ጥቅስ ገብቶ የሚያሳየን ሰው እዚህ ውስጥ የለም ውሎዬ ከመጽሐፉ ጋር እኔ ሞንክ የወንጌል አማኞች እኛ ጋር ጴንጤዎቹ ጋር መጣ ማምታታት ማጭበርበር አትችልም ስለምናነብ የት ነው የሚለው አምጣው የትኛው ክፍል የትኛው ምዕራፍ ላይ ትርጓሜውስ ከፍ ብለህ አንብበዋል ዝቅ ብለህ አይተዋል እንላለን አንተም ስትገባልክ እንደዛ በለ አምልኮ ለእግዚአብሔር ዝማሬ ለእግዚአብሔር ደሞ መቼ ዘምሪ ወንድሞቼ ናቶቼ እውነቱን ስንነጋገር መቼ ለፈጠረ ለእግዚአብሔር መቼ ዘምረን ጨረስንና ተንፋሻችንና መንገዳችንን በእጁ የያዘ ከናታችን ማዕፀን ለሰራን ለእጆቹ አባታና እናቶቻችን ተኝተው የግብረ ስጋ ግንኙነት ከማድረግ ውጪ ምንም የኔ ጆሮ እንደዚህ እንዲሆን እናቴ መስጠት ያደረገችው አስተዋጽኦ የለም ማን ነበር በማዕፀን የሰራ ዳዊት እንዳለው ማለት ነው ከናቴ ማዕፀን ጀምሮ ባንተ ተጣልሁ ይላል ባንተ ላይ ተደግፉ ይላል ሃሌሉያ ባንተ ላይ ተጣልሁ በአመጻ ተጸንሼ በአጣት ብወለድም ከናቴ ማዕፀን ጀምሮ ባንተ ላይ ተጣልሁ ኢዮብ ሲናገር እጅ ሰራችኝ ለወሰችኝ አበጀችኝ እኔ ምልሽ መቼ አለቀና ነው ለእግዚአብሔር ህይወትንና አስተንፋስን ሰጥቶ እድሜን ጨምሮልኝ ስንት የሞትን ደጆች ዘግቶ በህይወት የሚያኖረኝን አምላኬ ታምሜ የፈወሰኝ ተቸግሬ አጥቼ ያበላኝን ያጠጣኝ በሄድኩበት መንገድ ከኔ ጋር የነበረው ማለት ቸርነትና ምህረቱ በህይወቴ ዘመን ሁሉ እየተከተለኝ እዚያ ያደረሰኝ የፈጠረኝን ጌታዬ መጥቶ የሞተልኝን የጠፋውን የአዳምን ዘር ሊፈልግ ወደዚህ ዓለም ሰው ሆኖ የመጣው በበረት ክብር በሌለው ቦታ የተወለደው በመስቀል በወንበዴዎች መካከል ክብር በሌለው ቦታ የሞተልኝን እኔ ስለማጽደቅ የተነሳው ኢየሱስን የታረደውን በግ መቼ ዘምሬ ጨርሼለት ነው ለአረብ ሽማግሌዎች ዘምር ብለህ ምትለኝ ውለታው አለብኝ
ውለታው አለብኝ እንደነዚህ አይነትን ያለሱ ፍቃድ የበላ ተድላን የቀመሰ የለም ተብሎ ስለተባለ ውሃን ሰርቶልን እንድንጠጣ አየርን በነፃ እንድንተነፍስ የህይወት ዘመናችንን ዳርቻዎቻችንን መድቦልን በህይወት የሚያኖረን የአብርሃም አምላክ እግዚአብሔር ውለታው ይቆጠር ተብሎ ቢባል ወንድሞቼና እህቶቼ ከምንበላው ከምንጠጣው ከምንለብሰው ከወለድናቸው ካገባናቸው ከምንኖርበት ምድር የተነሳ ጤንነት በል ሀብት በል ጉልበት ገንዘብ አግኝተ ለመስራት ቤት ለመንዳት መኪና ለመንዳት በል ይለኛል ውስጤ ለእግዚአብሔር ውለታ ወንድሞቼና እህቶቼ ምኑ ከምኑ ተቆጥሮ ያልቃል እግዚአብሔር ያደረገልን የውለታው ባለዳዎች ሆነን ዘምረን አመስግነን አልጨረስን ጣቶቼ እንደዚህ ተዘርግተው እንደዚህ ለመታጠፋቸው ላመሰግነው ይገባል ስልህ ሌሎች ፍጡራን ዞርበል ጊዜም የለኝም ለነሱ ጊዜም የለኝም ወንድሞቼና እህቶቼ ጊዜም የለኝም እየመጣን አንተ ማለቂያ እኮ የለው ማለቂያ ነው የፍጡሩ አበዛት በዚህ ጋር ታቦት ወረደ በዚህ ጋር አዲስ ታቦት ተገኘ በዚህ ጋር ጻድቃን ተገኙ በዚህ ጋር ጠፍራቸው ተነቀለ በዛ ጋር እንትናቸው ያለው የራሳቸው ጉዳይ ስልሽ የራሳቸው ጉዳይ አይመለከተኝም ሞቱ የሚመለከተኝ አንድ ጌታ ያለ ኢየሱስ ይባላል የአብ ልጅ የድንግል ማርያም ልጅ በስጋ ከሷ የተወለደ ሞቱ የሚመለከተኝ የሱ ብቻ የፈጠረኝ እሱ የሚያኖረኝ በህይወት እሱ ቸርነትና ምሕረቱ በህይወት የዘመኑ የሚከተለኝ እሱ ያበላኝ ያጠጣኝ ያሳደገኝ እሱ ከናቴ ማህፀን ከአባቴ የወጣውን ፈሳሽ ከናቴ የተገኘውን እንቁላል ሁለቱ ተገናኝቶ ይሄ በፊት የምታየው ሰው እንዲፈጠር የመለኮት ስውር እጁ እንዴት እንደሰራኝ ሳላውቅ ግሩምና ድንቅ ሆኜ ተፈጠር ያለውና ስለዚህ አመሰግናለሁ ብሎ ያለውን ያባቴን የዳዊትን አምላክ አመሰግነው ዘንድ ሌሎቹን ከስሬ ዞር አድርግልኝ አንቺም ዞር በሉ በያቸው እነዚህ ጆቼ ከሲኦል እኮ አመለጡ ለዘላለም ስሙ ይባረክ እነዚህ ጆቼ ነበሩ አስማት ይሰሩ የነበሩት ያኔ ባገኝሽ እኔ ነበርኩ በመስተፋቅር መፍዙስ ሰርቼብሽ ጮትብሽ የነበረው ማለት ነው አወጣኛ ጌታዬ ከሲኦል ከረግረግ መጥቶ አወጣኝ የምሕረት እጆቹ ተዘረጋልኝ አሁን በእነዚህ ያኔ አስማት በሰራሁባቸው ጆቼ አሁን አስማት አልሰራበትም መጽሐፍ ቅዱስን ይዤ ኢየሱስ የእግዚአብሔር ልጅ ያድናል ብዬ ለስሙ ክብር እልልታ ጭብጨባ ምስጋና በረከት ኃይል በዙፋኑ ላይ ለተቀመጠው ለበጉ ይሁንላል ሌሎቹስ ዞር አርግልኝ ይላል አመለጥኩኝ እኮ አስመለጠኝ ጌታዬ ወንድሞቼና እህቶቼ ከዚህ በኋላ በህይወቴ ቅድም እንዳልኳችሁ ማለት ነው ለማንም ላልዘምር ከኔም በኋላ ዘሬ ትውልዴ ለማንም እንዳይዘምር ለልጆቼ እየነገርኳቸው ስቲል ናው ቅድም ከትምህርት ቤት ሁሉ ሳመጣቸው ስለ ማርያም እየነገርኳቸው ነበር ስለ ጌታ እናት ስለ ድንግል ማርያም እሺ ሜሪ ብለው ጠይቀው እና ከናታቸው ጋር ሆነ ማርያም ማለት የጌታ እናት እንደሆነች በስጋ እንደወለደችው እሷም እንደኛ አማኝ እንደሆነች በክርስቶስ አምና እንደተረፈች ኦርቶዶክሶች ለምንድን ነው የሚያመልኳት ካቶሊኮቹ ብሎ አለኝ ትልቁ ልጅ 8 አመቱ ነው መጽሐፍ ቅዱስን ስለማያነቡ ስለማያውቁ ለልጄ ነው አምነግረው እውነት እኮ ነው ለማርያም አንቺ ምስጋና ይገባል ብለሽ ምታመሰግኝ የቱ ቦታ ነው አመስግኛለች ለማርያም ዘምሩልኝ ብላ የቱ ጋር ነው ብሎ የሚለው ስለዚህ ለጌታ እናት መጽሐፍ ቅዱስ በሚሰጣት ክብር መጠልቅ ልጆቼ እንዲያከብሩ ክብርን እንዲሰጡ ክብር መስጠት ማለት ሻማ እንዲለኩስ አይደለም ነገር ሰንደል እንዲያንቦግቡግ አይደለም በቃ ጌታ ኢየሱስ ክርስቶስን በስጋ ወልዳለች ከዛስ ውጪ ሞቱ የሚመለከተን ኢየሱስ ክርስቶስ ብቻ ስለዚህ አዳነኝ እኮ ጌታ ኢየሱስ አዳነኝ ለዘላለም ስሙ ይባረክ በድንቅ አጠራር የጠራኸኝ በእረፍት ውሃ ዘንድ እየመራኸኝ በለመለመ መስክ ያሳደርከኝ ከአለት ንቃቃት የሰወርከኝ ተክተህ የጠበከኝ እንዳልጠፋ መድኃኔ ዓለም ክብር ይስፋ እላለሁ አሁን ከጴንጤዎቹ ጋር አጋጣሚ አይደለም ያገናኘን እንደ አባትና ልጅ ያቆራኘን ስለኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ በፍቅር ይዘኸኛል በውዴታ እኔም ላመስግንህ በእልልታ ሌሎቹስ ይቀርባቸዋል ዞርበል በግብፃውያን መንደር ባመጣቸው
ቁጣ ከላይ ወርዶ ሲፈጃቸው እስራኤል የበጉን ደም በጉባኑ ላይ ቀብቶ እንደዳነ ማለት ነው። በግብፃውያን በደል ባመጻቸው ቁጣ ከላይ ወርዶ ሲፈጃቸው ደም ተቀብቶ አሁን በጉባኤ ያለው ደም ተቀብቶ በግንባሬ ምክንያት ሆኖልኛል ለመዳኔ ያረካ እንደሆነ ይሄው መልሴ ምስጋናና ክብር ከውዳሴ ለሱ ብቻ። እኔ ኢየሱስ ወታደር ነኝ ብራዘር። ለሱ ብቻ መስማት አልፈልግም ስለሌሎቹ። አዳኝናቸው ተቆርጠውላል፣ ታርደውላል፣ ተዘልዝለውላል፣ ሞተውላል። አይመለከተኝም። ጆሮዬ እንደ ዘመንኛው አማርኛ ጥጥ ነው ስልህ ኢየሱስ ስትለኝ ነው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስትነግረኝ ነው ጸጉሬም ጆሮዬም ሁለንተናዬ ቆሞ የሚሰማው። ምክንያቱም ጆሮአችሁን አዘንብሉ ቃሌንም ስሙ ብሎ ስላለ ኢየሱስ ነው የሞተልኝ ኢየሱስ የፈጠረኝ ኢየሱስ የሱን ደም ጠጥቼ እንድድን የሱን ስጋ በልቼ እንድድን ቀራንዮ በመስቀል ላይ የታረደልኝ በግ ማለት የታረደልን በግ የእግዚአብሔር አብ ልጅ ጌታችን ኢየሱስ ምስጋና የባህሪ ገንዘቡ ነው። በሰማይ ያሉ መላእክት እልፍ አላፋት ሰራዊት አራቱ እንስሶች 24ቱ ሽማግሌዎች በሰማይና በምድር ያሉ ሁሉ ለታረደው በግ በዙፋኑ ስር ተነጥፈው ይሰግዱለታል። ዘር ትውልዴ እኔነቴ ሁሉ ይደፋለት ለኢየሱስ። ለሌላ ግን አላደርገውም ማለት አላደርግ ያመኛል ስለ ውስጤ የገባብኝ የፍቅር እሳት ያመኛል። ወንጌል ነው የሚያስበለኝ፣ ኢየሱስ ነው የሚያስበለኝ። እንኳን ለሚኒሊክ ልዘምር እንኳን ለነገስታቱ ለምናምን ልዘምር ለመላእክት አልዘምር ዘለ የትኛው መልአክ እኔ ሊቀስፈኝ መብት የለው። ምክንያቱም የእግዚአብሔር ልጅ ነኝ። እንደዚህ ብለናል ብሎ ገብርኤል አይመትረኝም ወንድም። ምክንያቱም የሚዘመርለትን ጌታ ያውቃል። ከራሱ ከቅዱስ ገብርኤል ነው የተማርኩት። ክብር ለእግዚአብሔር በአርያም ብሎ ከረኞቹ ጋር ሲዘምር ክብር ለእግዚአብሔር በአርያም ለእናቱም ደግሞ ስለወለደችው ይገባታል ብሎ አላለም። አይገባትም 4 ነጥብ